አንደኛው ሰሃቢ መጣና ሚስት አጋቡኝ የአላህ መልእክተኛ አላቸው ሰለላሁ ዐለይሂ ወሰለም። ምን አለ አሉት። ምንም የለኝም አለ። ዝም አሉት። ከዛ ቤት ውስጥ ምን አለ ብለው ሲጠይቁት የሆነች ምተኛበት ምንጣፍ ነገር አለች አለ። ሂድና አምጣት አሉ። አመጣ። መስጂድ ላይ ቆሙና ጨረታ ማን ነው የሚገዛኝ አለ። አንደኛው ሰሃቢ 1 ዲናር ገዛለሁ አለ። አልሸጥም አሉ። ሌላኛው 2 አለ። አልሸጥም አሉ። ሌላኛው 3 አለ። አልሸጥም አሉ። ከዚህ በላይ የሚከፍል ሲጠፋ 3 ላሉ ሰው የሸጡለትና ሚስት አጋቡኝ ያለውን ሰሃቢ ጠሩት። እዚህ ጫካ ታውቃለህ? ሂድ በዚህ ብር ገበያ ሂድና መጥረቢያ ግዛ። ከዛ ይሄን ጫካ ትሄዳለህ፣ እንጨት ትቆርጣለህ፣ ትሸጣለህ። ለ15 ቀን መስጊድ አካባቢ እንዳላያል። በቃ ቁጭ ብሎ ችግረኛ ሆኖ ሙእሚን ነኝ የሚባል ነገር የለም። ራስን ካልቻል በሰው ተደግፈ አጋቡኝ ብለህ የለመንክ ከዛ እንደ መላእክት ራስን ማየት ትክክል አይደለም። ዑመር ኢብኑ ኸጣብ ዘመንም የተከሰተው ይሄ ነው።